ናችሁ? ዛሬ ፊልም የምናወርድበትን አንድ አፕሊኬሽን እንዴት ኢንስታል እንደምናደርግ፣ እንዴትም ዳውንሎድ እንደምናደርግ፣ እንዴት እንደምንጠቀመው በቲክቶክ ነው ላሳያችሁ የምችለው። ሌላ ላሳያችሁ አልችልም፣ ሪስትሪክሽን አፕላይ ስለሚያደርግብኝ ማለት ነው። እንዴት ዳውንሎድ እንደምናደርግ ግን እስኪ እንየው። መጀመሪያ ጉግል ላይ እንገባለን። እዛን ከዚህ በፊት እኔ ያወረድኩበት ስላለ ኦንስትሪም ብለን ሰርች እናደርጋለን። ከፈለግን በዚህኛውም ታች ላይ ለሁሉም ለቲቪያችንም ለስልክም እንዲሆን ደግሞ እዚህ ጋር እንገባለን። ከዛን እዚህ ጋር እንመጣና ኦንስትሪም በመባል ይታወቃል። ዳውንሎድ እንለዋለን። ኦንስትሪም ጌት ፎር ኦል ሲስተም ይህንኛው አፑን ዳውንሎድ እናደርጋለን ማለት ነው። ለቲቪም ለስማርት ቲቪ ከሆነ ደግሞ የኦንስትሪም ፎር ስማርት ቲቪ የሚል አለ። ስማርት ቲቪ ላይ ይሰራል። ይህንን እንነካና ዳውንሎድ እናደርገዋለን። እኔ ከዚህ በፊት ዳውንሎድ ያደረኩት ስላለ ትርሙክስ የምትለዋን ተዋት፣ እኔ ለሌላ ነገር ስለምጠቀምበት ነው። እናንተ ፓኬጅ ኢንስታለር ላይ ታደርጉታላችሁ። ይሄው የኔ የተጫነ ስላለ ዱ ዩ ዋንት ቱ አፕዴት ዚስ ይለኛል። አልፈልግም፣ ካንሰል እለዋለሁ። ዛን ያው እንደምታዩት አፕሊኬሽኑ ይሄ ነው ማለት ነው። ኦንስትሪም ተብሎ ይታወቃል። እንዴት እንደምትጠቀሙት ምን ጥቅም እንዳለው እዚህ ጋር መክፈት ስለማልችል ነው አፕሊኬሽኑን ቲክቶክ ሊንኬን እዚሁ ላይ ታች አደርገዋለሁ። ቲክቶክ ላይ ታዩታላችሁ። አመሰግናለሁ።